ሶስት አይነት ሰዎች አላህ የውመል ቂያማ በረህመት አይኑም አያያቸውም ከወንጀላቸውም አያጸዳቸውም ለነሱ ብርቱ ቅጣት አለባቸው አሉ። የመጀመሪያው አንደኛው ከነዚህ ሶስት ውስጥ ማን ነው? ሸይኹ ዛኒ ነው። የሽማግሌ ዝሙተኛ ስሜቱ በርዶለት ተስቢህ ተህሊል ተህሚድ አድርጎ ወደ ቂብላ ዞሮ የመስጊድ ውበት የሽማግሌ ውበት መሆን ሲገባው ከዚያ ጸያፊ ነገር ያልወጣ የሽማግሌ ዝሙተኛ ከማያጸዳቸው ሰዎች አንዱ ይሄ ነው። ሁለተኛ ደግሞ ወዓይሉ ሙስተክቢር የደሃ ኮራተኛ። ለምን የደሃ ኮራተኛ ተባለ? ለኩራቱ መነሻ የለውማ። ብላ አረ ወላሂ አሁን በልቻለሁ ይላል። አፍንጫው እኮ ተጣሟል እኮ ሮቦት። አሁን ጠግቤያለሁ ወላሂ አሁን ይላል። ምንም የለም እኮ ኩራት ወጥር አድርጎት ስራ ይገኛል። አይ ከነዚህ ልጆች ጋር እንኳን መቀላቀል አያስፈልግም። አይ ስራው ቢቀርብኝ ይሻላል። አይ አልገባም እዚህ አይነት ቦታ ስራ ይላል። ሰርግ ይጠራል። አረ ምን ብዬ ነው የሚሄደው? ደግሞ ከነዛ ጋር ልቀላቀል? ማን አንተ? አሁን እኮ የቱ ጋር አንተ ያለው? የለህም እኮ ምድር ላይ የለህም። ካልተቀላቀልክ፣ ካልሰራ፣ ካልበላ፣ ካልሰገድክ፣ ከወንድሞች ጋር ካልተገናኘ የለህም እኮ አንተ። ከሁሉም የለህም። ይሄ ሁለተኛው ሰው ነው። ሶስተኛ ደግሞ ውሸታም መሪ ወይም ውሸታም ንጉሶች፣ አንድ ህብረተሰብ የሚያገለግሉ ውሸታም መሪዎች። እቺ ዓለም እንዴት እንዳለች እንደምታዩት በሚገርም ሁኔታ ነው ያለው። የተለያየ ነገር እናረጋለን ይለዋል፣ የለም። ይሄ እንግዲህ ያው እናንተ በደንብ ታውቁታላችሁ። እኔ ካብራራሁት ያው ለሁለተኛ ጊዜ ቂሊንጦ ታስገቡኛላችሁ። አጠቃላይ ግን ሶስት አይነት ሰዎች አላህ በረህመቱ የማያቸው ከወንጀል የማያጸዳቸው ቅጣታቸው ብርቱ የሆነባቸው ሰዎች የደሃ ኮራተኛ፣ የሽማግሌ ዝሙተኛ፣ የመሪ ውሸታም። መሪ ሆኖ ውሸታም